በካሪቢያን ባህር ላይ አንድ ደስተኛ ቤተሰብ በትንሽ መርከብ አስደሳች የእረፍት ጊዜያቸውን እያሳለፉ ነው። እናቲቱ ጁሊያን ለመዋኘት ወደ ባህሩ ዘለለች። ዘና ለማለት ስትሞክር ግን አንድ እንግዳ ነገር ይሰማታል። ሆኖም በዙሪያዋ ምንም ነገር ማየት ስላልቻለች ነገሩን የራሴ ቅዠት ነው ብላ ትተወዋለች። ከጥቂት ሰከንዶች በኋላ ግን እንግዳው ስሜት ይመለሳል። አሁንም ምንም ነገር ማየት ባትችልም ነገሩ ስላሰጋት ወደ መርከቧ መዋኘት ትጀምራለች። ድንገት አንድ ነገር እግሯን መጎተት ሲጀምር ተስፋ በመቁረጥ ለእርዳታ መጮህ ትጀምራለች። ልጇ ካሲ የጆሮ ማዳመጫ ስላደረገች አልሰማቻትም። ባለቤቷ ቶምና ልጇ ቤን ደግሞ አሳ በማጥመድ ተጠምደዋል። ጁሊያ በውሃው ላይ ለመንሳፈፍ ትታገላለች። ውሃው ወደ አፏ እየገባ ስለሆነ መጮህ ከባድ ይሆንባታል። ብዙም ሳይቆይ ቶም ጁሊያን ካያት መቆየቱን ተረድቶ መርከቧ ላይ ይፈልጋታል። በመጨረሻም ሚስቱ አደጋ ላይ መሆኗን ያያል። ቶም ልጆቹን ከጠራ በኋላ መርከቧን ወደ ጁሊያ አስጠግቶ ወደ ባህሩ ይዘላል። በፍጥነት ወደ ሚስቱ ደርሶ እንዳትሰጥም ደግፎ ይይዛታል። ወደ መርከቧ ይዋኝና ልጆቹ ወደ ላይ እንዲወጡ ይረዷቸዋል። ቤተሰቡ ጁሊያንን ያጽናኗታል። እሷም ምን እንደተፈጠረ አታውቅም። ነገሩን የባህር ሞገድ ያመጣው ነው ብላ ታስባለች። በዚያው ምሽት ቤተሰቡ የቤንን ልደት በስጦታና በኬክ ያከብራሉ። ካሲ ከፍቅረኛዋ ስልክ ስለመጣላት ለብቻዋ ለማውራት ላፕታፕ ይዛ ወደ ውጭ ትወጣለች። እሱም የቪዲዮው ጥሪ ተቆራርጦ ከመቆሙ በፊት በከተማዋ ላይ ግዙፍ የነጎድጓድ ደመናዎች መታየታቸውን ያሳያታል። ካሲ የሆነውን ለቤተሰቧ ለመንገር ትሮጣለች። ቶም ግን ነገሩን ከመሬት ርቀት ስላለን የኔትወርክ ችግር ነው ይላታል። በዚህ ቅጽበት አንድ ድምፅ ይሰሙና ወደ ውጭ ሲወጡ የአሳ ነባሪዎች መንጋ ሲያልፍ ያያሉ። ቶም አሳ ነባሪዎች የምድርን መግነጢሳዊ መስክ ተከትለው እንደሚጓዙ፣ ነገር ግን ማዕበል መዛባት ሲፈጥር አሳ ነባሪዎቹ ግራ ተጋብተው መግነጢሳዊ መስኩን እንደሚከተሉ ያስረዳል። ድንገት መርከቧ ትናወጣለች፣ ቤንም ይወድቃል። ቶም መርከቧ ተጎድታ ሊሆን ይችላል ብሎ ስለሰጋ ሁኔታውን ለማየት ወደ ውሃው ውስጥ ሰጥሞ ይገባል። ከጥቂት ፍለጋ በኋላ ቶም በትከሻው ላይ ቁስል ይዞ ብቅ ይላል። ጁሊያ ቁስሉን ትሰፋለታለች። ቶም ከጀርባው አንድ ነገር እንደተሰማውና ሲዞር በመርከቧ መቅዘፊያ እንደተቆረጠ ያስረዳል። ከሱ አጠገብ ይዋኝ የነበረውን ነገር በጣም ትልቅ ቢሆንም ማየት አልቻለም። ቶም መርከቧ ክፉኛ መጎዳቷን ስለተረዳ እርዳታ መጠየቅ እንዳለባቸው ይናገራል። ጁሊያ በተደጋጋሚ የመርከቧን ሬዲዮ ትሞክራለች። ካሲም ስልኳ ላይ ኔትወርክ ትፈልጋለች፣ ግን ምንም የለም። ድንገት በአንድ እንግዳ ፍጥረት ትደነግጣለች። ነገር ግን ቤን ማስክ አድርጎ ሊያስፈራራት እየሞከረ እየቀለደ ነበር። በመጨረሻ መርከቧ መስራት አቁማ በባህሩ መሃል ላይ ትቆማለች። ጁሊያ በራዲዮ ድምፅ ብታገኝም የሚሰማው ግን የማይለይ ጩኸት ብቻ ነው። ቶም ለ4 ቀናት የሚበቃ ምግብና ውሃ እንዳላቸው ገልጾ የሚያልፉ የአሳ አጥማጅ መርከቦችን መጠበቅ እንዳለባቸው ይናገራል። ድንገት ራዳሩ በአቅራቢያ ያለን ነገር ያሳያል። ቤተሰቡም እንግዳ ድምፅ ይሰማሉ። ወደ ውጭ ሲወጡ በርካታ የጠፈር ድንጋዮች ወደ ምድር ሲወድቁና ትላልቅ ፍንዳታዎች ሲፈጠሩ አይተው ይደነግጣሉ። አንዱ ድንጋይ አቅራቢያቸው ውሃ ውስጥ ሲወድቅ ቶም መርከቧን እንደገና ለማንቀሳቀስ ይጣጣራል። ሞተሩ ወደፊት ለመሄድ ሲታገል ሌላ ድንጋይ በአካባቢው ይወድቃል። ቤተሰቡ በፍርሃት እርስ በርስ ይተቃቀፋሉ። ቶምም የሚወድቁት የእሳት ኳሶች ሳይሆኑ ሳተላይቶች መሆናቸውን ያስተውላል። ከዚያም ቤን ከመርከቧ ሞተር የሚወጣ ጭስ ያሳያቸዋል። ቶም ሁኔታውን ሲያይ ሞተሩ መቃጠሉን ያረጋግጣል። ነፋሱ እየበረታ ስለመጣ ቤተሰቡ ውስጥ ይሸሸጋሉ። ኮምፓሱ ባልተለመደ ሁኔታ ይሽከረከራል፣ ግን አላስተዋሉትም። መርከቧ መናወጥ ስትጀምር ቤን እንደገና ወድቆ ይጎዳል። ማዕበሉ መርከቧን ሲደበድባት ቶም ከነፋሱ ጋር እየታገለ ከውጭ ካለ ሳጥን ውስጥ የህይወት አድን ጃኬቶችን አምጥቶ ለቤተሰቡ ይሰጣል። በዚያ ቅጽበት መብራት ሲጠፋ ቶም በፍጥነት የኤሌክትሪክ ሳጥኑን ቁልፍ ይጫናል። መብራት ሲመለስ ቤን የጁሊያን አፍንጫ እየደማ መሆኑን ያያል። ጁሊያ ራሷን ማዞር ሲጀምራት ካሲ ወደ መታጠቢያው ሮጣ ታስታውቃለች። ቶም ራዲዮውን ለመሞከር ቢጣጣርም አልተሳካለትም። ድንገት ቤተሰቡ በጣም ቀጭንና ከፍተኛ ድምፅ ይሰማሉ። ነፋሱም ይበልጥ ይበረታል። ጁሊያ በሮቹን ለመዝጋት ትሞክራለች። ሆኖም አንዱ በር ተከፍቶ ነፋሱ መስኮቶቹን ይሰባብራል። ጨለማው ከመውረሱ በፊት ቶም መብራት ያበራል። በማግስቱ ጠዋት ቤተሰቡ ከድንጋጤያቸው ሲነቁ መርከቧ በተፈራረስም ከማዕበሉ መትረፋቸውን ይረዳሉ። ወደ ውጪ ሲወጡ ግን በዓለም ላይ ያሉ ውቅያኖሶች ሁሉ መጥፋታቸውንና መርከቧን በደረቅ መሬት ላይ መቆሟን ያያሉ።
በድንጋጤ በረሃውን ከተመለከቱ በኋላ ምን ማድረግ እንዳለባቸው ያስባሉ። ካሲ ኔትወርክ ትፈልጋለች፣ ግን የለም። ቤን ደግሞ በሁለት የሞቱ ሸርጣኖች ይጫወታል። ቶም ኮምፓሱን ሲያይ የምድር ዋልታዎች እንደተገለበጡ ያስተውላል። ይህ ለመጨረሻ ጊዜ የተፈጠረው ከ7000 ዓመታት በፊት ነበር። ካሲ ፍቅረኛዋ መሞቱን ስታስብ ተስፋ ትቆርጣለች። እናቷ ልታጽናናት ብትሞክርም አልቻለችም። ጁሊያ እና ቶም የተረፈውን ቁሳቁስ ሲፈትሹ ቤን ሌሎች የተረፉ ሰዎች ካሉ ትኩረት ለመሳብ የልደቱን ፊኛ ከአለት ጋር ያስራል። በመቀጠል ቶም ራዲዮን ደግሞ ሲሞክር የባህር ውስጥ መርከብ ካፒቴን ከሆነው ናው ከሚባል ሰው ጋር ይገናኛል። የሱ መርከብም መሬት ላይ ተንቀርቅሯል። እሱም የመገነጢሳዊ ዋልታዎች መገልበጥ ውቅያኖሶች እንዲሸበሩና የብስ ደግሞ እንዲሰጥም ማድረጉን ያረጋግጣል። ናው ሌሎች የተረፉ ሰዎችን አላገኘም። አብዛኛዎቹ የመገናኛ ዘዴዎችም ተቋርጠዋል። አልፎ አልፎ የመሬት እንቅስቃሴዎች ስላሉ ዋልታዎቹ እንደገና ተመልሰው እስከሚገለበጡና ባህሩ ከአንድ ሳምንት በኋላ ሊመለስ እንደሚችል ይገምታል። ባህሩ ሲመለስ ሁኔታው አስፈሪ ስለሚሆን ቤተሰቡ በተቻለ መጠን ወደ ከፍተኛ ቦታዎች እንዲወጡ ይመክራቸዋል። የናው ጓደኛ በአደጋው ጊዜ መሞቱንና መርከቡ ለ3 ሰው የሚሆን ቦታ እንዳለው ይናገራል። ጁሊያ እና ቶም ልጆቻቸውን እንዲያድንላቸው ይለምኑታል። እሱም ያሉበትን አቅጣጫ ይሰጣቸዋል። ቶም ወደዚያ ለመድረስ 2 ወይም 3 ቀን እንደሚፈጅባቸው አስልቶ በማግስቱ ማልደው ስለሚነሱ ቤተሰቡ በደንብ እንዲያርፉ ይነግራቸዋል። በማግስቱ ጠዋት ቤተሰቡ ቁሳቁሳቸውን ሲያሽጉ ቶም በአቅራቢያው አንድ የሚንቀሳቀስ ነገር ያያል። እሱም የጦር መሳሪያ የያዘና አንካሳ ሰውና የሚጮህ ውሻ ነው። ቶም ወደ እሱ ቀርቦ የውሃ ጠርሙስ ይሰጠዋል። ነገር ግን የሰውየው ቋንቋ ሊረዳው አልቻለም። ሰውየው ውሃውን ከጠጣ በኋላ በጠርሙሱ ቶምን መትቶ ፊቱን ይረግጠዋል። የደነገጠችው ጁሊያን እየሮጠች ትመጣለች። ነገር ግን በጣም ዘግይቷል። ሰውየው ቶምን በጦሩ ሆዱ ላይ ወቅቶታል። የቶም አካል ለጥቂት ሰከንዶች ከተንቀጠቀጠ በኋላ ሰውየው ጉሮሮን ያርዳዋል። በመቀጠል ሰውየው ጁሊያንን ማሳደድ ይጀምራል። ጦሩንም ወርውሮ ትከሻዋን ይቧጭራታል። ጁሊያ ወደ መርከቧ ሮጣ ልጆቿን ደብቃ በሮቹን ትቆላልፋለች። ልጆቹ ሶፋ ውስጥ ይደበቃሉ። ጁሊያም ቢላዋ ይዛ መታጠቢያ ውስጥ ትሸሸጋለች። ሰውየው በሩን ሰብሮ ይገባል። ምግብ ከወሰደ በኋላ መርከቧ ውስጥ ይፈልጋቸዋል። በመጨረሻም መታጠቢያ ቤት ይገባል። ጁሊያ ግን በግድግዳው ቀዳዳ በኩል ወጥታ አምልጣለች። ሰውየው ወደ ውጪ ሲመለከት አላያትም። ጁሊያ ልታመልጥ ስትሞክር ግን ውሻው ይጮህባታል። ውሻው መሬት ላይ ሲጥላት ጁሊያ በቢላዋ ለመግደል ትገደዳለች። ሰውየው የውሻውን ጩኸት ሰምቶ ሲመጣ የውሻውን ሬሳ ያያል። በዚያም በጣም ያዝናል። ይህ በእንዲህ እንዳለ ጁሊያ በመርከቧ ዙሪያ ሾልካ በመስኮት በኩል ወደ ውስጥ ትገባለች። በሚያሳዝን ሁኔታ ሰውየው ያገኛትና በጥፊ ይመታታል። ጁሊያ ሊጎትታት ሲሞክር የቤቱን ዕቃዎች ይዛ ትታገላለች። በመጨረሻም በእግሯ ገፍታ ትጥለዋለች። ከዚያም ሰውየው እጇን ረግጦ ቢላዋን እንዲወድቅ ያደርጋል። ጸጉሯን ይዞ ፊቷን መሬት ላይ ይደበድበዋል። ከዚያም ሶፋ ላይ ጥሎ ያንቃታል። ልጆቹ ይህንን ሁሉ ሲመለከቱ ቆይተው ለመታገስ ስላልቻሉ ካሲ ወጥታ ሰውየውን በመተኮስ ትመታዋለች። ወዲያው መርከቧ ውስጥ እሳት ይነሳል። ልጆቹም ወደ ውጭ ይሮጣሉ። ጁሊያ ግን ተመልሳ ሰውየውን ፊቱን ረግጣ ካርታውንና ቦርሳውን ይዛ ትወጣለች። ቤንና ካሲ የአባታቸውን ሬሳ ይዘው ያለቅሳሉ። ጁሊያም ትቀላቀላቸዋለች። በዚያ ቅጽበት የአስፈሪ ሰው ከመካከላቸው ሲወጣ መርከቧ በከፍተኛ ፍንዳታ ስትጋይ ቤተሰቡ እየሮጡ ያመልጣሉ። ከተወሰነ ጊዜ በኋላ ቤተሰቡ ለማረፍ አንዲት ትንሽ ፏፏቴ ጋር ይቆማሉ። ካሲ የአብድ ሰው የመጣው በፊኛው ምክንያት እንደሆነ ትጠራጠራለች። ይህም ቤንን ጥፋተኝነት እንዲሰማው ያደርገዋል። ጁሊያ ልጇን ጥፋቱ እንዳልሆነ ታረጋግጥለታለች። ሰውየው አሁንም እየተከተላቸው ስለሆነ ጉዟቸውን እንዲቀጥሉ ትነግራቸዋለች። አንድ ኩሬ ጋር ሲደርሱ ቤን በሞተ አሳ ነባሪ ይደነቃል። በዚያ ቅጽበት ጁሊያ ሰውየው ሊደርስባቸው እንደሆነ ስታይ ቤተሰቡ እንደገና ይሮጣሉ። መርዛማ ቆሻሻዎች ወደ ተከመሩበት ቦታ ደርሰው በጥንቃቄ ያልፋሉ። ከጥቂት ቆይታ በኋላ አሳዳጃቸውን ያጡት ይመስላል። ጉዟቸውን ሲቀጥሉ መሬት ላይ የቀሩ የሞቱ የባህር እንስሳትና የውቅያኖስ ቆሻሻዎችን ያያሉ። ቤን መዛል ሲጀምር ጁሊያ ውሃ መጠማቱን ተረድታ እንዲያርፍ ታደርጋለች። የውሃ ጠርሙስ ሊያልቅ መሆኑን ስታይ ትደነግጣለች። ካሲም ጠርሙሱን በደንብ እንዳልዘጋችው ትረዳለች። ጁሊያ በጥንቃቄ ባለመያዟ ትቆጣታለች። ካሲ ግን ለማንኛውም አንተርፍም በማለት ትከራከራለች። ከረዥም ጩኸትና ክርክር በኋላ ጉዟቸውን ይቀጥላሉ። በመጨረሻም የወደቀ አውሮፕላን ያገኛሉ። በድንገት በሚንቀሳቀስ ነገር ቢደናገጡም ወፎች ነበሩ። ቤተሰቡ ሌሊቱን በአውሮፕላን ውስጥ ለማሳለፍ ይወስናሉ። ምግብ ሲበሉ ጁሊያ በቶም ጃኬት ውስጥ የቤተሰብ ፎቶግራፍ አግኝታ ታዝናለች።
ካሲ ወላጆቿ እንዴት እንደተገናኙ ታሪክ እንድትነግራት ትጠይቃታለች። ጁሊያም ቶም እሷ በምትሰራበት ሆስፒታል መጥቶ ታካሚዋ እንደነበርና በአበባና በግጥም ፍቅሩን እንደገለጸላት ትነግራታለች። በሌሊት ካሲ ራሷን ለመርዳት ከአውሮፕላኑ ትወጣለች። ድንገት ያ አስፈሪ ሰው ከጀርባዋ ይይዛታል። ነገር ግን ጁሊያን ቀድማ ዘላ ትይዘውና በከፍተኛ ቁጣ በተደጋጋሚ በቢላዋ ወቅታ ትገድለዋለች። ካሲ እናቷን አቅፋ እንድትረጋጋ ታደርጋታለች። በማግስቱ ጠዋት ሬሳው በነፍሳት ተወሯል። ቤተሰቡ በሬሳው ላይ የንክሻ ምልክቶችን ስላዩ በአካባቢው አውሬ መኖራቸውን ይረዳሉ። እነሱ እንደሄዱ ከሰውየው አፍ ውስጥ በርካታ ሸርጣኖች ይወጣሉ። ከጥቂት ሰዓታት በኋላ ጁሊያ እና ካሲ ካርታውን ለማየት ሲቆሙ ቤን ግን ጁሊያ ቁም ብላ ብታዘውም ጉዞውን ይቀጥላል። ቤን ኩሬ ውስጥ ፊቱን ደፍቶ ውሃ ሊጠጣ ሲል ጁሊያ በፍጥነት ትጎትተዋለች። ያልታወቀ ውሃ ሊያሳምመው እንደሚችል ታስረዳዋለች። ቤተሰቡ ጉዞአቸውን ይቀጥላሉ። ከሚያቃጥለው ፀሐይ ለመከላከል ጭንቅላታቸውን ይሸፍናሉ። ቤን ራሱን ያዞረው ይጀምራል። ያረጁ ወንበሮች ሲያገኙ ጁሊያ እና ካሲ መጠለያ ይሰሩበታል። ጁሊያ ለቤን መድኃኒት ትሰጠዋለች። ሌሊቱን እዚያ ለማሳለፍ ይስማማሉ። በማለዳ ጁሊያ በአንድ እንግዳ ድምፅ ትነቃለች። ሁኔታውን ለማየት ስትወጣ በርካታ ሸርጣኖች ወደ እነሱ ሲመጡ አይታ ትደነግጣለች። ጁሊያ ልጆቿን ቀስቅሳ በፍጥነት ይሮጣሉ። አንድ ትልቅ የጭነት መርከብ አግኝተው ወደ እሱ ሲጠጉ 3 ሰዎች በሕይወት እንዳሉ ያያሉ። አንዲት ሴት ልትረዳቸው ብትፈልግም 2 ወንዶች ግን እምቢ ብለው ቤተሰቡ እንዳይገባ ኮንቴነር ውስጥ ተቆልፈው ይሸሸጋሉ። ሸርጣኖቹ ሊደርሱ ስለሆነ ጁሊያ ልጆቹ ኮንቴነሩ ላይ እንዲወጡ ታደርጋለች። እሷም ልትወጣ ስትል ሸርጣኖቹ እግሯን ይነክሷታል። ልጆቹ እናታቸውን ወደ ላይ ጎትተው ያወጧታል። በኮንቴነሩ ጎን ቀዳዳ ስላለ ሸርጣኖቹ ወደ ውስጥ ይገባሉ። ሰዎቹ ቢተኩሱም ሸርጣኖቹ ግን በጣም ብዙ ነበሩ። ብዙም ሳይቆይ ሸርጣኖቹ 2 ሰራተኞችን ይገድሏቸዋል። የመጨረሻው ሰው ጣሪያው ላይ ወዳለው ቀዳዳ ለመድረስ ቢሞክርም ሸርጣኖቹ ጎትተው አውርደው ይገድሉታል። ከዚያ በኋላ ጁሊያ ቁስሏን ታስራ ራሷን ትስታለች። ከተወሰነ ጊዜ በኋላ በአሸዋ ማዕበሉ ስትነቃ ልጆቿን አላገኘቻቸውም። ልጆቿን ለመፈለግ ስትወርድ በፍርሃት ትጮኻለች። በመጀመሪያ ግን የሞተችውን ሴት መሳሪያ ትወስዳለች። ካሲ የእናቷን ጩኸት ሰምታ ስትመለስ እርዳታ ፍለጋ ወጥተው ማንም አለማግኘታቸውን ታስረዳታለች። ከዚያም ቤን ካገኘው ኮንቴነር ውስጥ ማዕበሉ እስኪያልፍ ይጠለላሉ። ጁሊያ በቶም ላይተር ቁስሏን ታክማለች። ይህም በጣም ያማል። ማዕበሉ ሲያልፍ በሌላ ኮንቴነር ውስጥ የውሃ ጠርሙሶች ያገኛሉ። በመቀጠል ሬሳዎቹን ሲፈትሹ ራዲዮና ሽጉጥ ያገኛሉ። ጁሊያ ለናው ደውላ ካርታው እንደጠፋባት ትነግረዋለች። ናውም አርትሮፓድስ በሚባሉ የባህር ውስጥ ፍጥረታት እንደተጠቃ ይነግራታል። ኦክስጅኑ ፍጥረታቱን ያሳበዳቸው ይመስላል። ናው ባህሩ ከታሰበው በላይ በፍጥነት እንደሚመለስና ጥቂት ሰዓታት ብቻ እንደቀራቸው ለቤተሰቡ ይነግራቸዋል። ምልክት ሲተኩስ ቤተሰቡ ወደዚያ አቅጣጫ ይጓዛሉ። ከረዥም ጉዞ በኋላ የተሰበረ ሽንት ቤት ያገኙና ቤን ይሸናበታል። በመጨረሻም የባህር ውስጥ መርከቡን በአቅራቢያው ያዩታል። ነገር ግን እዚያ ለመድረስ አንድ ትልቅ ድንጋያማ ቦታ ማለፍ አለባቸው። ሲያልፉ ግን ግድግዳው መናወጥ ይጀምርና ትላልቅ ድንጋዮች ይፈራርሳሉ። ጁሊያ ልጆቿን ገፍታ ታድናቸዋለች። እሷ ግን ወደ ኋላ ትቀራለች። አሁን በመካከላቸው የአለት ግንብ ተፈጥሯል። ጁሊያ ልጆቹ ያለ እሷ እንዲቀጥሉ ትነግራቸዋለች። ካሲ ግን እምቢ ብላ እናቷን እንድትወጣ ትወተውታታለች። ከረዥም ጩኸት በኋላ ጁሊያ በኋላ እንደምትደርስባቸው ቃል ትገባለች። ካሲ በግድ ወንድሟን ይዛ ትሄዳለች። ልጆቹ አለቱን አልፈው ወደ መርከቡ ሲሮጡ ናው ደም እየፈሰሰው ያገኙታል። ለሱ እንዳለቀለትና ልጆቹ መርከቡን ወስደው እንዲሄዱ ይነግራቸዋል። አንድ ትርፍ ቦታ እንዳለ ስትረዳ ካሲ እናቷን ለመፈለግ ትመለሳለች። ይህ በእንዲህ እንዳለ ጁሊያ ሸርጣኖቹ ሲመጡ አይታ ተኩስ ትከፍታለች። ጥቂቶቹን ብትገድልም መንጋው ግን በጣም ብዙ ነበር። በዚያ ቅጽበት ካሲ ከግንቡ ላይ ሆና እጇን ትሰጣታለች። ጁሊያ በቆሰለው እግሯ በፍጥነት ትወጣለች። በካሲ እርዳታ ማዶ ተሻግረው ወደ መርከቡ ይሮጣሉ። ቤን መርከቡ ጣሪያ ላይ ሆኖ ሸርጣኖቹን ለማራቅ ይተኩሳል። ሸርጣኖቹ የናውን ሬሳ ያገኙና ይበሉታል። ጁሊያ ሽጉጡን ይዛ እየተኮሰች ልጆቹን ወደ ውስጥ ታስገባለች። እነሱ ደህንነታቸው ሲጠበቅ ጥይት ማለቁን አይታ ሽጉጡን በሸርጣኖቹ ላይ ወርውራ ወደ ውስጥ ትገባለች። ቤተሰቡ በሩን በደንብ ቆልፈው ሸርጣኖቹ መርከቡን ሲከቡት በመስኮት ይመለከታሉ። በዚያ ቅጽበት ውቅያኖሱ ይመለሳል። 3ቱም ወደ ወንበራቸው ሮጠው ቀበቷቸውን ያስራሉ። ኃይለኛው ማዕበል መርከቡን ሲመታውና ሲያገላብጠው ጁሊያ የሆነውን ሁሉ በአይነ ህሊናዋ ታያለች። ካሲም ያስመልሳታል። ብዙም ሳይቆይ ያ ከፍተኛ ድምፅ ተመልሶ ቤተሰቡ ራሳቸውን እንዲስቱ ያደርጋቸዋል። ከተወሰነ ጊዜ በኋላ ጁሊያ ልጆቹ ሲነቁ በህይወት መኖራቸውን አረጋግጠው ደስ ይላቸዋል።
በሩን ከፍተው ሲወጡ ሞገዱ መርከቡን በፈረሰች ከተማ ውስጥ እንደ ጣለው ያያሉ። ይህም በህይወት ለመኖርና ሁሉንም ነገር እንደገና ለመገንባት ተስፋ እንዳለ ያሳያል። የዛሬው ፊልም አበቃ።